ድሮ አንቺን ለማየት ሰፈርሽ ስመጣ አንዲት ዝርግ ድንጋይ አየው ተቀምጣ። ድሮ አንቺን ለማየት ሰፈርሽ ስመጣ አንዲት ዝርግ ድንጋይ አየው ተቀምጣ። ቁጭ አልኩኝ በድንገት እንዲህ እንደ ዘበት ያፈቀረሽ ልቤ ሳሉ ሲነሳበት ማስታገሻ ነበር ሰፈርሽ መገኘት። ዛሬ ሳትይኝም እዛ ተቀምጬ አትመጣም ወይ እያሉ አንቺ ብትቀሪ ዲግሪ ጭኖ መጣ ሃይስኩል ተማሪ። እዛ ትናንትና እዛው አንቺ ሰፈር ከጠፍጣፉ ድንጋይ ሳልነሳ ቀንቶኝ ያምና ብላቴና ያልፈኛል ገላምጦኝ። አትገርሚም ወይ አትገርሚም ወይ ድሮ አንቺን ለማየት ሰፈርሽ ስመጣ አንዲት ዝርግ ድንጋይ አየው ተቀምጣ። ድሮ አንቺን ለማየት ሰፈርሽ ስመጣ አንዲት ዝርግ ድንጋይ አየው ተቀምጣ። ሳልነሳ ከዛ ቤተ መቅደስ ታዛ ከስር የማይጠፋ የወንጌል ሰባኪ ግስናውን ገድፎ በየመሸታ ቤት ሲያወርድ ያድራል ውስኪ። እዛው ትናንትና አንቺን ከማይበት ከጠፍጣፉ ድንጋይ ተቀምጬ እያለሁ አንዱ አብሮ አደጌ በመኪና ባየው እጆቼን ዘረጋው ለናፍቆት ሰላምታ። መስታወቱን ሳበ በእንዴት ነህ ፈንታ። ያን ጊዜ ተከፋው ውስጤን ቦረቦረኝ ምናል እንደ ድሮ አቅፎ ሰላም ቢለኝ። አትገርሚም ወይ ሰዎች አሉኝ ከንቱ መንገድ ቀየሩብኝ ከፎ ጎርብቷቸው ሰባተሎች ጨርቄ ያካሌ በቱ። እዛው ቁጭ ብዬ ተአምር ደረሰ ሰፈሩ ተዳሰ ግትሩ ፈራረሰ። የግቢያችሁ በሩ ይከብድ የነበረው በአባትሽ ትከሻ የማንም ወመኔ ያጨሰበት ሺሻ። እሳችሁ ከትናንት ከግቢያችሁ ማዶ እስክሰማ ድረስ ከእጅግ ክፉ መርዶ የጃሉ ድጌ የናቀኝ ወይ ሰክሮ የሳተ የእግዚአብሔር አዳሪ እብድ ነው እያሉኝ እነ እቴጌ ሜሪ። የተቃመበት የአባትሽ ገዳ የተጃሰበት የእናትሽ ባባ ትዝታችን ሲናድ በከተማ ልማት አንዱም ድል ሳይመታኝ ስንቱ ዘመን ሽሬ እልፍ ዘመን ኖሬ።